ይሄን ያህል ለሀገርህ ሰንደቅ ዓላማ ወይ ደግሞ ኢትዮጵያ በኳስም በተለያየ መንገድ የምትጠራበት ቦታዎች ላይ እንደዚህ ነህ። እስቲ ወደ መነሻ ወደ ልጅነትህ የኳስ ቡድን ወደ ቡና እንምጣ። ቡና ገበያ፣ ከቡና ገበያ ነፍስ እስኪወጣ በቃ ምረሰርስበት ብለህ የምትወደው የቡና ገበያ ኳሊቲ ምንድን ነው? መውደድ ቡና ህመም ነው። ቡና ማለት ፍቅር ነው። አሁን እዚህ ላለሁበት ደረጃ እንዲህ አምሮብኝ ልታይ እንደዚህ ዘንጬ መምጣቴን የምታየው በቡና ነው ብል ማጋነን አይሆንብኝ። ለምን ብትለኝ ማንም ነኝ እኔ ምንም ነኝ እንዳልኩ ነው። በቃ ስንነሳ ከኤምባሲ ወጣን አልኩ ቤላ አለም ሜዳ አዲስ አበባ ስቴዲየም እያለ እዚህ ደረስን። ወደ መነሻ ያቺ አለም ሜዳ ብትሆንም ክብር ለኪዳነ ምህረት። አሜን። ኪዳነ ምህረት ታሪክ የምትቀይር እናት ነች። ታሪክን የቀየረችው ሙሳ ነች። ሙሉ ስቴዲየም መስክርላታለሁ። የእውነት እናት ነች ለኔ። ጠይቂያት የጎደለብኝ ነገር ምንም የለም። ቡና በተለይ ሚስማር ተራ የምትለው ቦታ እንዲህ በቀላል ዝም ብለህ የምታነሳው ቦታ አይደል። ሙሉ ደጋፊውን ክብር አለኝ። በየትኛውም አቅጣጫ የቡና ደጋፊ አከብራለሁ። ለሚስማር ተራ ያለኝ ክብር ይለያል። ምክንያቱም አንድ ሙሉ ዘፈን አለኝ ብዬ አላስብም። ምናልባት አንድ ዘፈን ዘፍኜ ሊሆን ይችላል። ቡና ስንታየው ከበደ የሚባል ጓደኛ አለን። አብረን የዘፈን ነው ዘፈን አለ። ሳሚ የሚባል ልዑል ቤላ አቀናባሪ ያለው ራስታ እሷ የሰራቸው ዘፈን አለን። ከዛ በተረፈ የራሴን ብለው ነገር የለኝም። እኔ ሚስማር ተራ ይሄ በሩ ከሆነ 5 ጉዳይ ለ10 ተዘግቶ እንዲያንኳኩቼ በር ተከፍቶልኝ የገባሁበት ወቅት አለ። ለማንም የማይነሳ ህዝብ እንግዲህ ገና በሯን እንዲልፍ ስትል ያ ሁሉ ህዝብ ይነሳል። ማን ስለሆንኩ ነው? ምንም ሞኝ አይደለም። ገባህ? ይሄንን ያለ ማክበር ምስጋና መንፈግ ነው ለኔ። እውነት ነው። ተነስተው አጨብጭበው ጮኸው አንድ ክብር አለች። ከስቴዲየም ውጪ ሌላ ሰው ነኝ እኔ። ስቴዲየም ስገባ ሌላ ነኝ።